ክቡራትና ክቡራን እንደምን ቆያችሁ? ይህ ማህደረ ሕያዋን ነው። ቻናላችንን ሰብስክራይብ ያላደረጋችሁት ሰብስክራይብ በማድረግ እንዲሁም የደውል ምልክት በመጫን ቤተሰብ ይሁኑ። ሁቱትሲ የወጣቷ ልብ አንጠልጣይ ትውስታዎች ክፍል 6 ላይክ ሼር በማድረግ እስከ ፍጻሜ አብራችሁን ቆዩ። እናቴ፣ አባቴ፣ ዳማሲን፣ ቪያኒ፣ ኦገስቲን እና እኔ ቀኑን ሙሉ በግቢያችን ውስጥ በፍርሃት ተቆራምደን ሬዲዮ ስናዳምጣለን። ከሀገራችን ውጭ የሚተላለፉት ዘገባዎች ተራሁቱ ዜጎች የመንግስቱን ሰራዊትና የኢንተርሃሙ ታጣቂዎችን ያልታጠቁ ንጹሃን ቱትሲዎችን በመግደሩ ተግባር ላይ እየተቀላቀሏቸው እንደሚገኙ ዘገቡ። የሀገር ውስጥ ጣቢያዎች በበኩላቸው ሁቶች ገጀራ እያነሱ ቱትሲ ጎረቤቶቻቸውን እንዲያጠቁ ያበረታቱ ገቡ። እንደ ትንሽ ልጅ አደረገኝ። ወላጆቼ ምን እንደማደርግ እንዲመሩኝ ተመኘው። ከ1959 ጀምሮ ከፖለቲካ አለመረጋጋቶችና ከቱትሲ ጭፍጨፋዎች ስለተረፉ መቼም ምን ማድረግ እንዳለባቸው ማወቃቸው አይቀርም ስላሰብኩ ብሔራዊው ሬዲዮ ጣቢያ ህዝቡ በየቤቱ እንዲቆይ አስጠነቀቀ። እኛም የወላጆቻቸውን ምክር እንደሚሰሙ ማለፊያ ልጆች ተቀበልነው። ከአጥራችን ውጪ ምን እየተከሰተ እንደነበር ለማወቅ በራችንን ለመክፈት እንኳን በጣም ፈራን። ከቅጥር ግቢያችን ውጪ መንቀሳቀስ አደጋ ይኖረዋል ወይንም ሞት ያስከትላል ብለን እንደ እስረኛ እንቅስቃሴያችንን በቤት ውስጥ ገደብን። ስልክ አልነበረንም። ቢኖርም ኖሮ እንኳን አብዛኞቹ የሀገሪቱ የስልክ መስመሮች ዝግ ናቸው። ራዲዮናችን ከሚያደርሰን ወሬ በቀር ከማንም ጋር ግንኙነት የምናደርግበት መንገድ አልነበረም። ራሴን ልስት መሆኑ እስኪሰማኝ ድረስ ስላሰቃቂዎቹ ግድያዎች ስንሰማ ለሰዓታት ተቀመጥን። ጥላ በረድ ሲል መጽሐፍቴን ሳብ አድርጌ ለፈተናዎች መዘጋጀት ጀመርኩ። እንዴት ይሆንልሻል ኢማኪዩሌ ሲል ዳማሲን ጠየቀኝ። ለማጥናት የሚሆንሽን ጽናት ከየት አመጣሽ? ተመልሰሽ ትምህርት ቤት እንደምትገቢ ስለምን ታስቢያለሽ? ወንድሜ ከሰዓታት በፊት ተስፋ ስቆርጥ ሲያጽናናኝ እንዳልነበር አሁን ራሱን ተስፋ ቆረጠ። ለማበርታት ተራይኔ ስለሆነ መጨነቅህን ተው አልኩት። ይህን እናልፈዋለን። ሁኔታዎች ከተባባሱ በድንበር በኩል እንሾልካለን። እማማና አባባ ካሁን በፊት የዚህን አይነቱን ችግር አልፈውታል። እምነት ይኖርህ። ስለ እውነት ለመናገር ግን እኔ ራስ ያለኝነት ተሟጧል። የማጠናው ከቤተሰቤ ጭንቀት ላይ ሐሳቤን ለማንሳት አስቤ እንጂ ለፈተና ለመዘጋጀት አልነበረም። በእለቱ የሰማነው ብቸኛ አበረታች ዜና መነሻቸውን በዩጋንዳ ያደረጉት የቱትሲ አማጽያኑ መሪ የሩአጉን የፖል ካጋሜን መልእክት ነው። በቱትሲዎች ላይ የሚፈጸሙት ግድያዎች ካላቆሙ በስተቀር እየተፋለሙ ሩዋንዳን ለመውረርና ቱትሲዎችን ለመታደግ እስከ መጨረሻው እንደሚጸኑ ቃል ገቡ። ካጋሜ ያንን ሲሉ መስማቱ ያበረታታል። ሆኖም ግን ብቸኛው መልካም ዜና የለየለት ጦርነትን ከፍታለን የሚል ማስፈራሪያ ብቻ በመሆኑ አዘንኩ። በዚያች ምሽት ማናችንም ከጥቂት ደቂቃዎች በላይ አልተኛንም። በሚቀጥለው ቀን በኪጋሊ ከሚኖሩት ከለዘብተኛ ሁቷ የሩጋንዳ ጠቅላይ ሚኒስትር ከአጋቴ ጋር የተደረገ የቢቢሲን የስልክ ቃለ መጠይቅ ሰማን። ምንም እንኳን የተመድ ሰላም አስከባሪዎች እየጠበቋቸው ቢሆንም በቤታቸው ዙሪያ ሁሉ የጥይት ሩምታ ይሰማል። በዚህ ንግግራቸው ወቅት እርሳቸው ባለቤታቸውና 5 ልጆቻቸው ወለል ላይ መተኛታቸውንና የማምለጥ መንገድም እንደሌላቸው ገለጹ። ወዲያውኑ ቃለ መጠይቁ ሳያልቅ የስልክ መስመሩ ተቋረጠ። በኋላ እንደሰማነው ወታደሮች ወደ ቤታቸው ድንገት ገብተው እርሳቸውንና ባለቤታቸውን ገድለዋል። ትራፉ ሲላቸው ልጆቻቸው አልተገደሉም። የጠቅላይ ሚኒስትሩ ቃላት ስሜታችንን በእጅጉ ነኩት። በዚህ ወቅት ሁኔታዎች ይሻሻላሉ ብሎ ማሰብ ሞኝነት ነው። ገዳዮቹ ሁቷን ጠቅላይ ሚኒስትር ከገደሉ እኛን እስከ መግደል ምን ያቆማቸዋል? በእነዚያ 24 ሰዓት የነበረው እረፍት አልባ ውጥረት ቤተሰቤን ጎዳው። እናቴ በደመ ነፍስ ከክፍል ክፍል እየተዘዋወረች የነበረንን ማንኛውም ሻንጣ እጇ በገቡላት ዕቃዎች ትሞላለች። በስንት ልፋት ያሟላኋቸው ዕቃዎች ሰዎች እንዲዘርፋቸው ትቼ አልሄድም አለችን። አርቄ ደብቃቸዋለሁ። አንድ ቀን ተመልሰን እናገኛቸዋለን። ወዴት ለመሄድ እንዳቀደች አላውቅም። ብቻኛው ሊያስኬደን የሚችለው የማምለጫ መንገዳችን የኪቩ ሐይቅን አቋርጦ በኢንተርሃሙ ታጣቂዎች እንደተዘጋ ሰምተናል። ወደ ሐይቁ የሚጠጋን ማናቸውም ቱትሲ ሆነ ለዘብተኛ ሁቱ በመግደል ላይ ናቸው።
አባቴ ግራ በመጋባት ነባራዊውን ሁኔታ ሊያምን አልቻለም። ግድያው ከቀጠለ ሮአግ ሊያቆመው ጣልቃ ይገባል። በጥቂት ቀናት ውስጥ እዚህ ይመጡና ያድኑናል ሲል ግምቱን ይነግረን ጀመር። ለማመን ተቸግሬ አባባ ምን እያሰብክ ነው ስል ጠየቅኩት። የሮአግ ወታደሮች ገና በስተሰሜን በዩጋንዳ ድንበር አቅራቢያ ናቸው። ተሽከርካሪ ስለሌላቸው በእግራቸው እየተጓዙ ጦሩንና ኢንተርሃሙን መዋጋት ግድ ይላቸዋል። እዚህ ለመድረስ ሳምንታት ይፈጅባቸዋል። ከነጭራሹ እዚህ መድረሳቸውንስ ማን ያውቃል? ከአባቴ ጋር የተከራከርኩባቸውን ውሱን ጊዜያት መጥቀስ እችላለሁ። ያለ ወትሮ የመሟገቴ ሁሉም ነገር በመቀየር ላይ በመሆኑ ነው። ወላጆቼ በትክክል እያሰቡ አይደለም። ኦገስቲንና ቪያኒም ልጆች ስለሆኑና ስለተደናገጡ ሊታመንባቸው አይችልም። በህይወቴ ሙሉ የዳማሲንን መርህ እከተላለሁ። አሁን ግን ወደ ክፍሉ አፈግፍጎ ግድግዳ ላይ አፍጥጧል። ፈልጌ ወደ ክፍሉ እንደገባው እስቲ እንዳው የምታስቢውን ሳትደብቂ ንገሪኝ፣ እቺን ቀን ምናልፋት ይመስልሻል ሲል ጠየቀኝ። ያውልሽ በመጪው ዓመት የማደርገውን ነገር ተኝቼ ለማለም እየሞከርኩ ነው፣ ግን አልሆነልኝም። በህይወት የምኖር አይመስለኝም። የወደፊት ህይወት የለኝም። ዳማሲን ከዚህ ነገር ውስጥ እንደምንም መውጣት አለብህ ስል ጮህኩበት። ትግሉን ገና ሳትጀምር ተስፋ መቁረጥ የለብህም። አንተ በመጪው ዓመት ምን እንደምትሰራ ማየት ካልቻልክ እኔ እችላለሁ። ከዩኒቨርሲቲ ስመረቅ ቡታሬ እኔ ጋር ትመጣለህ። ዲፕሎማዬን ስቀበል በፊት ወንበር ተቀምጠህ እያጨበጨብክ በደስታ ትጮኻለህ። ስለዚህ አሁን ተነስና እነማማን አግዛቸው። ምን አለ አንቺ እምነትና ጽናት ቢኖረኝ ብሎ ተነፈሰና ግድግዳውን አዙሪያ ያገባ። እኔ ብርታቱ ባይኖረኝም አንድ ሰው መልሶ ቤተሰቤን ማረጋጋት አለበት። ቤተሰቡ በለየለት ተስፋ መቁረጥ ውስጥ እንዳይገባ ለመበርታትና ቢያንስ ጠንክሬ ለመስራት ሞከርኩ። ለጠቅላይ ሚኒስትሯ ጥበቃ ያደርጉ የነበሩ 10 ቤልጂያማውያን የተመድ ሰላም አስከባሪዎች በመንግስት ወታደሮች እንደተገደሉና በሩዋንዳ የሚኖሩ የቤልጂየም ዜጎች ሁሉ ህይወታቸው አደጋ ላይ እንደወደቀ ምሽት ላይ ሰማን። ቤልጂያማውያኑና የሌሎች ሀገር ዜጎች አገሪቱን ለቀው ከወጡ ይህን የለየለትን ጭፍጨፋ ለማስቆም አቅሙ ያለው ሌላ ማንም ሊኖር እንደማይችል እናውቃለን። በዚህ ምሽትም ስላልተኛን ለተከታታይ 2 ቀናት ሁላችንም እንቅልፍ አጣን ማለት ነው። ንጋት ላይ ጩኸት ይሰማን ጀመር። 2 ደርዘን የሚሆኑ የኢንተርሃሙ ታጣቂዎች በየቤቱ ላይ የእጅ ቦምብ በመወርወር መንደራችንን አጠቁ። በየቤቱ ውስጥ ያሉት የቤተሰብ አባላት ለማምለጥ ሲሞክሩ በገጀራ ይጨፈጨፋሉ። ጩኸቱን እንደሰማን በራችንን ከፍተን ወደ መንገድ ወጣን። ተረተር ላይ ከነበረው ቤታችን የተወሰነ ርቀት ማየት ስለምንችል የረብሻውን ምንጭ አፈላለግ ነው። ከኛ ቤት አቅራቢያ በነበረው ወንዝ የታችኛው ክፍል ዳርቻ አንድ የኢንተርሃሚዎች ቡድን ከጎረቤቶቻችን አንዱን ከቦታየን። ገጀራዎቻቸውን ከራሳቸው በላይ ከፍ አድርገው ይዘው እንደ ተኩላ መንጋ ግር ብለው ሄደው ከበቡት። ከርቀት ለመግደል ሲሮጡና ያለ ምህረት ረዳት አልባውን ሰው ሲቆራርጡ ታየን። በመሸበር ከግድያው ፊታችንን ስናዞር በደርዘኖች የሚቆጠሩ ቱትሲ መንደርተኞቻችን ከተረተሩ ከሌላኛው ወገን ወደኛ በፍጥነት ሲመጡ አየናቸው። ወንዶቹ ቤተሰቦቻቸውን ለመከላከል ዱላና ድንጋይ ይዘዋል። ሴቶቹ በበኩላቸው ትናንሾቹ ልጆቻቸውን በእጆቻቸው ይዘው ትላልቆቹን ወደ ኋላ እንዳይቀሩ በማሳሰብ ይጮሃሉ። አባቴን ሲያዩት ሊዮናርድ ብለው ተጣሩ። እባክህ እርዳን፣ ሊገድሉን ነው፣ ምን እናርግ፣ የት እንሂድ ይላሉ። አባቴ እጅግ ከሚከበሩት የመንደራችን ሰዎች አንዱ ስለሆነ በተወሰኑ ሰዓታት ውስጥ ወደ 2000 ገደማ የሚሆኑ ወንዶች፣ ሴቶችና ልጆች ከቤታችን ፊት ለፊት የእርሱን ትዕዛዝና እገዛ ፍለጋ ጎረፉ። የሚፈልሰውንና መከራ የሚቀበለውን ሁሉ ብቻ ቤቱ ይቁጠረው። ያን ያህል ቁጥር የነበራቸው ሰዎች ከየቤቶቻቸው እንደተፈናቀሉ ማመን አልቻልኩም። በርካታ ሰዎች ምን ማድረግ እንዳለባቸው በመጨቃጨቅ በምድጆች ዙሪያ ተቀምጠዋል። ልጆቹ በበኩላቸው እየተጫወቱ በመስኩ ላይ አንዳቸው ሌላቸውን ያሯሩጣሉ። አልፎ አልፎ የሚሰማው የተኩስ ድምጽና በርቀት የሚፈነዳ ቦምብ ባይኖር የቤተ ዘመድ ድግስ ነው ያስብላል። እገዛና ምክሩን ፈልገው የመጡ ሰዎች ቁጥር ማየሉ አባቴን ከመሸበር ወደ መረጋጋት አመጣው። የተገፈፈው ቀልቡ ተመልሶለት የተለያዩ ተግባራትን ማከናወን ጀመረ። ሁላችሁም ተረጋጉ አለ። ይህን የምንወጣበትን መንገድ አብረን እናፈላልጋለን። በዚያን ምሽት አባቴ ጤንነቴ እንዳሳሰበው ነገረኝ።
ጭራሽ አልተኛሽም እኮ ኢማኪውሌ። ሌሎቻችን ከሰዎቹ ጋር ውጭ ላይ ስለምንቆይ አንቺ ወደ ክፍልሽ ሄደሽ ትንሽ ብትተኝልኝ። ግን አባባ እኔ ስላክተመተምኩ በቤት ውስጥ ብቻዬን መሆኑን አልወደድኩትም። በምሽት ለጥቃት እንዳረጋለን ብዬ ፈርቻለሁ። ማቅማማቴን አይቶ ፈገግ አለ። አትጨነቂ ሆዴ፣ እኔ እዚሁ ስለሆንኩ ጠብቅሻለሁ። ውጪ ላይ በርድሻል፣ የተወሰነ እረፍት ማድረግ አለብሽ። እስቲ ግቢና ጋደም በይ። ከኢንተርሃሞይ ሊያድነኝ እንደማይችል ባውቅም የእርሱን ክብር መጉዳት አልሆነልኝም። ስለሆነም ያለኝን ፈጸምኩ። እናቴም ደህንነቴን ለማረጋገጥ ቤቱን እንደምትከላከል ቃል ገባችልኝ። ወላጆቼ ለኔ ያላቸውን ፍቅርና ሐሳብ ቢገልጹልኝም እንኳን በዚያን ምሽት መተኛት አቃተኝ። ትንሽ ሬዲዮ በደረቴ ይዤ ጣቢያ መፈለጊያውን እየነካካ በአካባቢያችን ምን እየተከሰተ እንዳለ ሳዳምጥ ቆየሁ። ሌሊቱ እየገፋ ሲሄድ ዜናውም እየከፋ መጣ። በሁሉም የሀገሪቱ ማዕዘናት ብዙ ቱትሲዎች እየተገደሉ ሲሆን በመንግስትና በቱትሲ አማጽያን መካከል የነበረው የሰላም ድርድር ተቋርጧል። ሩአግም እየተዋጋ ወደ ዋና ከተማ ለመግባትና ግድያውን ለማስቆም ቃል ገባ። በውድቅት ሌሊት ወደ ውጭ ስወጣ እናቴን በግቢያችን ውስጥ ተኝታ አገኘኋት። ሳታስበው የውጭ በራችንን መጠበቋን ትታ እንቅልፍ ጥሏት ኖሯል። ልቀሰቅሳት ጠጋ ስል ሳቅ ተናነቀኝ። በነጭ አልጋ ልብስ ተጠቅልላ በዚያ በደብዛዛው የጨረቃ ብርሃን አስከሬን መስላኛለች። ባየሁት ነገር እጅግ ተደናግጬ ወደ ክፍሌ ሮጥኩ። አልጋዬ ላይ ወድቄ ውርጅብኙ ከመጣብኝ ጊዜ ጀምሮ ለመጀመሪያ ጊዜ አምርሬ ያለቀስኩ። ለምንድነው ይህ ሁሉ መዓት የሚወርድብን በማለት በትራሴ ላይ ተደፍቼ እንባዬን ዘረገፍኩት። ይህን የሚያመጣብንስ ምን ጥፋት አጥፍተናል? ቱትሲ መሆን ለምንድነው እንደዚህ ወንጀል ተደርጎ የተወሰደው? ለምን ይህን ታመጣብናለህ እግዚአብሔር? በማልቀሴ ራስ ወዳድነት ተሰምቶኝ አይኖቼን አባበስኩ። ሞኝ ልጅ፣ ለቅሶን ትደርሽበታለሽ ብዬ አሰብኩ። ይህ ሐዘን ገና መጀመሩ ነው። ለምባ የተትረፈረፈ ጊዜ ይኖርሻል።